ይችላል። ይሄንን ከፈለገ ሌላ ቀን ከተሰጠ በቀን ያለውን የአንድ ኢትዮጵያን ዜና ማሰማት ይቻላል። አቶ ዮሴፍ ምን ይል እንደነበረ የገዛ ወንድሙ ኢትዮጵያ ዩኒቨርሲቲ አስተማሪ የነበረው ወንድሙ ከአንድ ኢትዮጵያ ጋር ያደረገውን ኢንተርቪው ቢሰማ አሁን እዚህ ወጥቶ መናገር አይችልም ነበር። ይሄ አሁን ይህን ብያለሁ አላልኩም። ኢንፎርሜሽኖቹ በሙሉ ስለሚቀዱ ያሳፍራል። እስካሁን ስንደግፋቸው ነበረ፣ ልማታዊ መስለው ተከትለናቸው ነበረ። አሁን ግን ደም እያፈሰሱ መጡ። ደም ከሚያፈስ ድርጅት ጋር አብረን መቀጠል አንችልም። የኢትዮጵያ ሕዝብ ይቅርታ አድርጉልን ይቻላል። ግልጽ ነው። ንጉሴ የአንተም ሬዲዮ ከዚህ በፊት እነዚህ ሰዎች የሚሰሙ መስሎ አንዳንድ ነገሮች ከነሱ ጋር አንዳንድ ነገር ታደርግ ነው። ግን ማንም በዓለም ላይ መግደል ሲጀምር መውጣት ይቻላል። እኔ በፈለኩት ነገር ሊደግፋቸው ይችላለሁ። እንዴ የኢትዮጵያ ሕዝብ እኮ ልማታዊ መንግስት ነው ብሎ ፎር ጉድ ብለው እየገቡ እኮ ወይ ጉድ ብለው ይወጣሉ። ማንም ሰው ይሄ ደግሞ የበዛ ነው። እንደው ይሄንን ለአንድ ኢትዮጵያም ሆነ ለማንም ኢቭን ለትግራይ ልጆች ሆነ ኢትዮጵያ ውስጥ ላሉት በሙሉ ጠቅላይ ሚኒስትር መለስ ዜናዊ ከመሞታቸው ከአንድ ወር ከሁለት ወር በፊት መግለጫ ሰጥተው ነበር ለጋዜጠኞች። ማንም ብሔረሰብ በብሔር ደረጃ ትግሬም ካመፀ የሚያሸንፈው የለም። ኦሮሞም ካመፀ መንግስት ሊያቆመው አይችልም። አማራም አምጾ ከተነሳ ማንም ህዝብ ሊያሸንፍ አይችልም። የሚል ኢንተርቪው እኔ ስልጤ ውስጥ አለ። እያንዳንዱ ኢንፎርሜሽን ታንክስ ፎር ኢንፎርሜሽን ቴክኖሎጂ ኤቭሪቲንግ አለ። ማንንም ሊያታልል አይችልም። ግን የዛሬ 3-4 ዓመት አውቶቡስ ውስጥ ምሰርቅ ሌባ መጥፎ ወይ ደግሞ ጠጪ ኮንኩኝ ሰካራም ኮንኩኝ ወይም ድራጊስት ኮንኩኝ ሪያብ ሄድና ሪያብ ሴንተር ያንን ነገር ያወጡልኝና ወደ ትክክለኛ ወደ ንጹህ ህዝብ ገብቼ ምን ትላንትና ወያኔ ነበረ ዛሬ ኢትዮጵያ ላይሆን አይችልም የሚባል ነገር የለም። የትግራይ ህዝብ በሙሉ ወያኔ ማለት አይደለም። ከኔና ከማንም በላይ እየታነቁ የሚሞቱ የትግራይ ልጆች አሉ። ስርዓቱ ትክክል አይደለም በማለት በትግራይነት እየታነቁ ይሞቱ። እንደውም የማይሰማላቸው አሁን ድረስ ማዲራይዘን 20 ዓመት ከጮሆ በላይ ውድ ህይወታቸውን ይሰጧሉ። መልካም መምህር እሱ አይደለም እያንዳንዱ በየመንደሩ ያሳጥሩት መምህር ሌላ ደግሞ እያንዳንዱ በየቀበሌው በየመንደሩ ቤት ማን ተሰራ ምን እያንዳንዱ ይታወቃል። ግን ምንድነው ከንጹሃ ለመውጣት እንዲህ አድርገን ነበር እንዲህ ወደዚህ ተመልሰናል። በቃ አለፈ እንጂ አቶ እንትና ዮሴፍን ልኩን ብትጠይቀው ያስረባሃል። እና ይሄ የታወቀ ነው። ንጉሴም ቀደም ብሎ ከመጀመሩ በፊት ነግረዋል። ድሮ ታግዙ እንትን ትሎ ነበር። አሁን ወደ ህዝብ መጣቸው። ይሄ አያሳፍርም። ትናንት የሰረተ እድሜ ልክ ይሰጣል ማለት አይደለም። ትናንት አንድ ድርጅት ሲደግፍ የነበረ ዛሬ ተቀይሮ ሌላ ህዝባዊ ድርጅትን አያግዝም ማለት አይደለም። ይሄ አንዱ ወያኔ ይቅርታ ጠይቆ የኢትዮጵያ ህዝብ ይቅርታ ሰጪ ነው። ፋሲል አክሊሉ ነኝ። ግን ለኢትዮጵያ ህዝብ 1 ወር 2 ወር አይቆይም። ወያኔ 1 ወር 2 ወር አይቆይም። ስልጣን የህዝብ ይሆናል። መልካም አመሰግናለሁ። እሺ ነገታ እግዚአብሔር ይስጥልኝ። 4 ኪሎ የተነጠቁትን 4 ኪሎ ሰፈሬ የኢትዮጵያ ባንዲራ አረንጓዴ ቢጫ ቀይ አውለበልብበታለሁ። 20 ዓመት ያውለበለብኩት እንዴት ኢትዮጵያ ሄጄ በቻርተር አውሮፕላን በኢትዮጵያ አየር መንገድ ሄደን እናውለበልባለን። የኢትዮጵያ ህዝብ የትግራይ ህዝብ ከኢትዮጵያ ህዝብ ዞን ቁም። ወያኔ የኔም የእናንተም ጠላት ነው። እሺ ይቅርታ አለቀ። እሺ የሚቀጥሉት ተናጋሪ ይቀጥሉ። ያዙ ያልኩት ሄሎ እሺ ግልጽልኝ አቶ ንጉሴ። እኔ በአጠቃላይ ትናንትናውን የነበረውን ወደፊት ሲያመች ቁጭ ብሎ መነጋገር ይቻላል። አሁን ግን እያደረጋችሁ ያላችሁት እኔ አመሰግናለሁ። መልካም መስመር ላይ ነው ያላችሁት። በዚሁ ላሳጥረው እናንተ አቶ ንጉሴ። እኔ አንድ የሚያሳስበኝ ነገር ልንገርህ። በግድ ህብረተሰቡን በክልል አጥረህ በዘር አደራጀህ። አማራ ነህ፣ ኦሮሞ ነህ፣ ትግሬ ነህ፣ አፋር ነህ፣ ደቡብ ነህ ብቻ አጠርን አደራጀህ። ከዛ በኋላ የመሪነቱን ሚና ህወሓት የሚባለው
ክልል አብራክ የወጣው ድርጅት ሁሉንም ተቆጣጥሮ እየመራ እያለ አሁን በዘር ተከፋፍለን በክልል ከተቀመጥን በኋላ ከትግራይ የወጡ ኃይሎች ስልጣን ላይ እንዲኖሩና እንዲቆዩ ለማድረግ ሲባል አማራውን መግደል፣ ኦሮሞውን መግደል፣ ጋምቤላውን መግደል፣ ኮንሶውን መግደል በዚህ መካከል ድሮ ደርግ ገደለ ቢባል ከዛም በፊት በነበሩ መንግስታቶች ሰው ቢሞት ኢትዮጵያዊነትን ተመርኩዞ ነው። ኮሎኔል መንግስቱ ሰው ገደሉ ይባል ኢትዮጵያዊ ወንጀለኛ ስለተገኘ ነው። ስልጣናቸውን የፈለገ አንድ ኢትዮጵያዊ ነበር ተብሎ ነው። ያኔ እንግዲህ ሞት ቀላል ነገር ባይሆንም ግን አሁን እኮ ከትግራይ የወጡ ሰዎች ስልጣን እንዲቀጥል ተብሎ የትግራይ ጦር ሄዶ የአማራና ኦሮሞን እየገደለ እንደገና አብሮ መኖር ይቻላል? አቶ ንጉሴ እስቲ አንተ አስበው። ኢትዮጵያዊነት የሚለው እንኳን ያካክተን ነገር በሌለበት በጎሳ በክልል ከተቀመጥን በኋላ እነሱ እኛቸውን ይራዘም ሌላውን ዘር እየሄዱ እየገደሉ ይሄ አብሮ መኖር ይቻላል? አያሳስብም? አሁን ስልክ አንስተህ ደውል። ጎንደር ውስጥ ኢንተርኔትና ስልክ የለም ጎንደር ውስጥ አሁን በአሁኑ ሰዓት። ይሄ ምንድን ነው? የሚጨፈጨፈውን እየታፈነ ገደል የሚከተተውን ሰው በሚዲያ በሶሻል ሚዲያ ሌላው ያለ ህብረተሰብ እንዳያይ ለማድረግ እየተደረገ ነው። ይሄ በቅንጅት ጊዜ ያደረጉት ነገር እኮ ነው። 30 ነው 40 ሺህ ወጣት ከአዲስ አበባ ከተማ አፍሰው እዚህ በወለጋ መስመር ያለው የእርሻ ቦታ የነበረ የጦር ማሰልጠኛ የነበረው ለዘንዶና ለባብ ለአንበሳ ሰደውት መጡ። ሌሎች ሰዎች ቢያሳትሩ እሺ። እና አሁንም በተመሳሳይ መንገድ የአዲስ አበባን ህዝብ ቅስም ሰብረን ይህን ያህል 10 ዓመት ገዝተናል። አሁንም በጎንደር አካባቢ አንደኛ ነገር አደራጅተህ ዘርን ምረጥ እያልክ ፎርም ታስሞላለህ። ወልቃይቴው አማራ ነኝ አይ መሬትህን ስለምንፈልገው ጥጥና ሌላ ነገር ሰሊጥም ስለሚያበቀል አንተ በግድኛ ነን የምንመርጥልህ ይባላል እንዴ? አቶ ንጉሴ እንደው ለዚህ መልስ እኮ የሚሰጡን ካሉ ጥሩ መሬት ሲሆን ዘሩን እነሱ ይመርጡለታል። ሌላውን መሬት ብለው በድ እኮ ነበር ፎርም የሚያስሞሉት ህብረተሰቡን ዘር ምንድን ነው እያሉ እና እነኚህ ሰዎች በዚህ በጉልበት በግድያ በማስገደድ ደግሞ መርሳት የለባቸውም። ሊነገራቸው የሚገባው በዘር ባንደራጅ እሰየው ነው። አቶ ንጉሴ ከተደራጀን ደግሞ የግድ ብለው ካደራጁን እነሱ ማይኖሪቲ ናቸው። ይህንን ሊነገራቸው ይገባል። ይህን ልሉ ነው። አቶ ንጉሴ ለዛሬው ለተሰጠኝ ዕድል እግዚአብሔር ይስጥልኝ፣ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ቀጣዩ አድማጭ ሄዱ። አሎ ይሰማል? አዎ ይሰማል። እንዴት አላችሁ? እንኳን አደረሳችሁ ለመላ ኢትዮጵያ ለአዲስ ዓመት ከሀገር ውጭም ያላችሁ ሁሉ። እኔ የምለው ምንድን ነው አንዱ ይቅርታ ጠያቄ አንዱ እንዲበል ባይባባል ሁሉም ሰው አእምሮ አለው። በተለይ በአንድ ኢትዮጵያ ጉዳይ ለተባለው አሁን ያቀረበው አቶ ትልቅ ሰው በራሱ ሀሳብ ይሄ ነገር ልክ አይደለም ብሎ ኢትዮጵያዊነቱን አጉልቶ የሚያሳይ የነበረ ነው እና እንደው ዝም ብሎ በአንድ ሙቀጫ ሁሉም ባይወቀጡ ጥሩ ነው። አቶ አላሙዲ ለአንድ ኢትዮጵያ እርዳታ ደርሷል ከተባለ አንድ ኢትዮጵያ ብዙ የገንዘብ ዕዳ እንደነበረበት እኔ በቅርብ የማስረኝታ እንደው ዝም ብሎ ዘራፍ ተብሎ ባይወራ ጥሩ ነው። ዋናው አሁን በቅርቡ ያለ ሰልፍ አለ። ኢትዮጵያውያኖች አልቀዋል። ኢትዮጵያውያኖች ሞተዋል። በዚህ አካባቢ ያሉ የቤተ ክርስቲያን የኦርቶዶክስ፣ የእስልምና፣ የወንጌላውያን ቤተ ክርስቲያን ሁሉ ሰዎች በነገው በቅዳሜ በእሑዱ ፕሮግራማችሁ ለህዝቦቻችሁ ነግራችሁ ጸሎት የሚደረግ ጸሎት፣ ምህላ የሚደረግ ምህላ ተደርጎ ይሄ አዲስ ዓመት በየዓመቱ ደም የጠማው ስርዓት ደም የጠማው መንግስት ዳግመኛ አዲስ ዓመት ላይ በንጹህ እንድናልፍ እንደና አባማዝ አይነት ጥሩ አስተማሪዎች አሁን በዩቲዩብ ላይ አይተናቸዋል። ለምድራችን የሚያስፈልገው ያ ነው። ይሄ ትግሬ፣ ይሄ ኦሮሞ፣ ይሄ ጉራጌ ለማለት አይደለም። መጀመሪያም አወቃቀራችን በዘር በጎሳ መደራጀታችንና በክልል መደራጀታችን ለኢትዮጵያ ፌዴራሊዝም አይበጃትም። ለምን ይሄ አሁን ትግራዮች ወደ ሱዳን ገቡ፣ ከሱዳን በአውሮፕላን ወደ መቀሌ ሄዱ ቢባል ነው ይሄ 25 ዓመት አወቃቀራችን ይሄ ነው። በየፌስቡኩ ላይ የምናየው ትንሽ ልጆች የሚሳደቡት ያሁን ዘመን የፈጠራቸው ስለሆኑ ነው። እና ኢትዮጵያዊ ትልቅ ሀገር ናት። ኢትዮጵያ ትልቅ ያለውና ተቻችለን ለሚቀጥለው ሰኞ በ19 ለሚደረገው ሰልፍ
አሁንም የዚህ መንግስት ደጋፊዎች ብትሆኑ ህፃኖች አዋቂዎች እንደወጡ ቀርተዋል። በእስር ቤት በሳት ተቃጥለዋል፣ ተደብድበዋልና እባካችሁ ለኢትዮጵያውያን ስትሉ ነው። ስለሰጣችሁ እጅ አመሰግናለሁ። ነው እሺ ይቀጥሉ ነብሽ። ሄሎ አቤት ይቀጥሉ። ጤና ይስጥልኝ አቶ ንጉሴ። እግዚአብሔር ይመስገን። በእውነት በጣም ደስ የሚል ነበረ ዛሬ የሰጠኸው መግለጫ። እንደጋበዝከን ሙዚቃ ሰከን ብለህ ብዙውን ሰው እንዳስተማርክ ተስፋ አለኝ። ከዛ በመቀጠል ግን እኛ ሰከን በል የምንለው እነዚህ ወንድሞቻችን ከስተታቸው እየታረሙ እየመጡ ወደኛ የሚቀላቀሉትን ሳይሆን በደም እጃቸው የተጨማለቁትን የውሃት መሪዎች ነው። እኛ የትግራይን ህዝብ አይደለም ወይንም ደግሞ በትንሽ ነገር ተታለው እንደኛው ባፋቸው ሲዋጉ የነበሩትን ሳይሆን እኛ የምንዋጋው የኢትዮጵያን ደም ሲያፈሱ የነበሩትን ውሃቶች ነው። ስለዚህ አቶ ንጉሴ በጣም ነው ደስ የሚለው። አሁንም ተባብረን ሁሉንም ነገር በሰላም መጨረስ እንችላለን። ስለዚህ የማይሰሙት እነዚህ የውሃት መሪ የተባሉትን በደም እጃቸው የተጨማለቁትን ግን ከቆፈሩት ጉድጓድ ውስጥ እንከታቸዋለን መልሰን እኛ ማለት ነው። ሌላው ሰው ግን ይሄ በአፉ በትንሽ ነገር እየታለለ የነበረውን ህዝብ ግን ሰከን በል እያልን እንመልሰዋለን። በሚቀጥለው ጊዜ ግን ሰከን ያላሉትን የውሃት መሪዎች የመሀሪ ደገፋውን ዘፈን በለው የሚለው እንደምትጋብዛቸው አልጠራጠርም። እናመሰግናለን። ቴንኪው። እሺ ቀጣዩ ይሄዱ ጌታዬ። ሄሎ እሺ የኔ ደግሞ አስተያየት ለሁል ጊዜም ለኢትዮጵያ መፍትሄ አለኝ። ለአንዴም ለመጨረሻውን ጊዜ ሰላም እንዲወርድ ከተፈለገ ኤርትራና ትግራዮችን ከሀገራችን ዲፖርት ማድረግ ይሄ በጣም አሪፍ መፍትሄ ነው። ሌሎቻችን በሰላም መኖር እንችላለን ከዛ በኋላ። እንዲህ አይነቱን ሀሳብ በእውነት እና እኛ አናስተናግድም። ትግራይ የኢትዮጵያ አካል ነው። ኤርትራዎች ደግሞ ጠቅልለው ሄደዋል። በሚፈልጉበት እንቀበላቸዋለን ባይኔ። ይቅርታ አድርጉልኝ። ሄሎ አድማጭ። ሄሎ ይቀጥሉ። እርሶ ነው አቶ ንጉሴ። ቅድም ሶስተኛ ፈታኝ ነበረ ጠፉብኛ። እሺ አሁን ይቀጥሉ ቶሎ፣ ሰዓት የለኝም። እሺ አመሰግናለሁ። ድሩን ስለሰጠኝ አመሰግናለሁ። ቅድም መፍትሄው ምንድነው በሚል ነበር ጥያቄው። ቀጥታኔ አሁን ያለኝ መፍትሄ ምንድነው? ያው ታስታውስ እንደሆነ በልጅነታችን ሙጀሌ የሚባል ተባይ ወይም ደግሞ ካንሰር ሲወጣ ደም ይዞ ሁሉ ነው አብሮ ካንሰሩ ከጦርነት የሚወጣው እና ለአንዴና ለመጨረሻ ጊዜ አሁን ኢትዮጵያ ውስጥ የሚደረገው የህዝባዊ ንቅናቄው በአንድ ላይ አምጾ ወያኔን ከሀገር ውስጥ ማባረር ነው። ከዛ በኋላ ሁላችንም በሰላም አብረን የምንኖርበት አትሞስፌር ይፈጠራል። ያም ደግሞ እየሆነ ነው። በዚህ በዋሽንግተንም በተለያየ ዓለም ክፍልም እየተደረገ ነው። ወያኔ ለአንዴና ኦፍኮርስ ደም ይፈሳል፣ ግን ካንሰር ሲወጣ ደም አብሮ መውጣቱ አይቀርም። የሚፈሰው ደም ፈሶ ወያኔ ከሀገራችን ለአንዴና ለመጨረሻ ጊዜ ይወጣል። ይሄ ነው ያለኝ መፍትሄ። አመሰግናለሁ። እሺ እግዚአብሔር ይስጥልን። ሄሎ አመሰግናለሁ። እኔ የምሰጠው አስተያየት ንጉሴ ወያኔ ያለው ኢትዮጵያ ውስጥ ያለው ስርዓት እያደረገ ያለው ነገር ለሁላችንም የሚገርምና የሚደንቅ ነው። 25 ዓመት ሙሉ ሞክሮ ብሎ ለላብራቶሪ አይት የኢትዮጵያን ሕዝብ በጠቅላላ በትምህርት ፖሊሲው፣ በግብርና ፖሊሲው ከከሽ በምኑ ልናገር ያን ሁሉ ጥፋት ካጠፋ በኋላ አሁንም ልታርሙኝ አሁንም እኔ ብቻ ነኝ የሚለው በጣም የሚያሳዝን ነው። ኢትዮጵያ የወላድ መካን እንደሆነ ሌሎች ሰዎች ልጆች እንደሌሏት ስርዓት የሚያስከብሩ ኢትዮጵያን የሚያሳድጓት በኢትዮጵያ የማያስቡ ይመስል ግን ዛሬ በየዓለም ሁሉ የሚሰለፈው የሚያለቅሰው የሚሰደደው ውሃ የሚገባው በየአረብ ሀገሩ በየምዕራብ ሀገሩ የተሰደደ ኢትዮጵያ ይመጠቃለ ሀገሩን የሚወድ ያለ እኛ በስተቀር ኢትዮጵያን የሚወድ የለም ብለው የሚፎክሩ ሰዎችን እባካችሁ እነዚህ ሰዎች አይተናቸዋል፣ ሞክረናቸዋል። ሌሎች ደግሞ ኢትዮጵያን የሚወዱ የሚያከብሩ ከዚህ ከነሱ ስህተት ቁጭ ብለው የተመለከቱ ብዙ ምሁራን አሉና ለእነሱ ቦታ ሰጥተናቸው ሰከን ብለን ተወያይተን ተነጋግረን ኢትዮጵያን እናድናለን። እኛ ደግሞ በውጭ ዓለም ያለን ሰዎች በጠቅላላ ያለንን ትምህርት ይዘን ያለንን እውቀት ያለንን ተሞክሮ ያለንን የስራ ከሌላው ዓለም የቀሰምነውን የህይወት ልምድ በጠቅላላ ይዘን ሀገራችን ብንገባ ሀገራችንን ልንለውጣት የምንችል ትልቅ ኃይሎች ነን። ስለዚህ እነዚህ ሰዎች
ሰዎች ቂመኞች ናቸው፣ ቂም በቀል የሚወጡ ናቸው፣ የሚገሉ ናቸው። አይተናቸዋል። ማንንም የሚተው አይደለም። ሃይማኖተኛው በዘር ይሄን ሁሉ ነገር ስላየን ሰዓት ያለቀ ወደኋላ ሳንል በክብር